በጣም ያሳዝን ነገር ነው የተፈጠረው። አሁን ያለበት ሁኔታ እና ማየት የምንችልበት ሁኔታ ላይ አይደለም ያለው። ተሙ የት እንዳለ በህይወት ይኑር ይሙት የምናውቀው ነገር አለ። ለህይወቱ ራሱ በጣም አስጊ የሆነ ሁኔታ ላይ ያለው እና እዚህ ሁኔታ ውስጥ አንገባም ነበር እውነት ያኔ። አሁን ነው እኔ እነዚህ ነገሮች የተመኙት። ጉዳዩ ችግሩ ዋነኛ ችግሩ የጀመረበት ተሙ ለመጨረሻና ለመጨረሻ ጊዜ ያየንበት ሁኔታዎች የተፈጠሩት እዚህ ጋር ነው ማለት ነው። እና ሊያን አንቋት የሆነ ነገር ጉዳት አድርሶባት ምን አለ እስር ቤት በገባ ኖሮ ነው ያልኩት የዚህ ሰዓት ላይ። እና አሁን እዚህ ጋር ልጅቷን ያው እንዳይጎዳ ብለን እኛ ዞር አድርገን ተሙን እንግዲህ እኔ ማዋራት ነበረብኝ። ስለዚህ ሰላም ውድ የቻናላችን ቤተሰቦች እንዴት ናችሁ? ዮኒ ነኝ። ያው እንግዲህ ዛሬም በዚሁ በሪቪው እንግዲህ ተመልሼ መጥቻለሁ ማለት ነው። ያው የተሙን ጉዳይ እንግዲህ ከስር መሰረቱ እያጣራን እየመረመርን ያለንበት ሁኔታ ነው። ይህንንም ሁኔታ እንግዲህ ለእናንተ እናሳይ በሚል እንግዲህ በዚህኛው ቻናል መተናል። ያው ብዙ ነገር እዚህ ቻናል ላይ ብለናል፣ ብዙ ነገር ተነጋግረናል እና እናንተም ድጋፋችሁን እያሳያችሁን ነው። እንዲሁም ሀሳብ አስተያየታችሁን እየጻፋችሁልን ብዙን ነገር እንግዲህ እየነገራችሁን ነው። ከልብ እናመሰግናለን ስላደረጋችሁልን ድጋፍ። እንግዲህ ዛሬም እንግዲህ ያው አሁንም ያው የተሙ ጉዳይ ላይ ነው ውይይታችን እያደረግን ያለ ነው። ተሙ የቱ ጋ ነው ስህተት የተገኘው፣ የቱ ጋ ነው ጥፋት የጠፋው የሚለውን ነገር እንግዲህ ከዚህ በቀደመው እንግዲህ ቪዲዮችን ላይ ብዙ ነገሮችን አይተን ሲጀመር ይሄ ታሪክ ሲጀመር እንዴት አይነት ታሪክ ውስጥ ገብቶ በምን ይህ ነገር እንደተከሰተ እንግዲህ የተወሰኑትን ነገሮች አይተናል ማለት ነው። እንግዲህ የቀደሙ ቪዲዮችን ላይ እንደተመለከት ነው ተሙ አጎቱ ጋር የሄደ ጊዜ ነው ነገሮች በቃ የተበላሻሹት። ያኔ አጎቱ ጋር በሄደ ጊዜ እንግዲህ ብዙ ነገሮች ጥፋት ጠፍተው ብዙ ነገሮች ሆኖ ተሙ መግባት ያልነበረበት ሲጀመር ጉዳዩ ስለ እንደዚህ አይነት ጉዳይ ሲሆን ትቶ መሄድ የነበረበት ሁኔታ ነበረ እና ያም ሆነ ግን እነዛ ነገሮች አልፈው አሁን ላይ ተሙን አተኗል። ያንን ደግሞ አሁን የቱ ጋር ነው ስህተታችን፣ ማንን ብንጠይቅ ማንን ብናናገር ነው ተሙን ልናገኝ የምንችለው የሚሉትን ነገሮች እንግዲህ ለማየት ተመልሰን መተናል ማለት ነው። ስለዚህ እስቲ የተሻለውን እንግዲህ ከተለያየ አቅጣጫ ከተለያየ ሳይድ እንግዲህ ለማየት እየሞከርን ነው ማለት ነው። ምንድን ነው የቱ ጋ ነው ችግራችን? ተሙስ ማለት አሁን በዋነኝነት ችግሩን ብቻ አይደለም መፍትሄም ለማምጣት የችግሩ መሰረት የሚለውን ነገር ማወቅ ስላለብን ነው። ማን ናቸው እዚህ ነገር ላይ የተሳተፉት ሰዎች? መጀመሪያ በዋነኝነት ራሱ እኛ የያዝናቸው ሰዎች አሉ። የተሙ እናት፣ የተሙ አጎት እንዲሁም ደግሞ ብቻ እዛው ቤተሰብ ውስጥ ያሉ ሰዎች ናቸው ይህንን ነገር የሚያውቁት እና ማንን ብንመረምር ነው ትክክለኛ መረጃ የምናገኘው፣ ማንን ብንመረምር ነው የተሻለ ነገር የምናገኘው የሚለውን ነገር እንግዲህ ለማጣራት ነው አሁን ወደኋላ ተመልሰን እንግዲህ ነገሮችን እያብጠረጠርን ግልጽ እያደረግን መሄድ ያለብን። ለዛም ነው እንግዲህ በድጋሜ ከእናንተ ጋር ለመወያየት እና ችግሩ የቱ ጋር ነው የሚሉትን ሀሳቦች እንግዲህ ለማንሳት በዚህኛው ቻናል የተገኘ ነው ማለት ነው። ስለዚህ እርግጠኛ ነኝ ተሙን በቅርቡ እንደምናገኘው ምንም ጥርጥር የለኝም። ምክንያቱም አሁን ላይ ውስጣችንን እያጠራን ነው። ያው አሁን እዚህ ላይ መግለጽ አልፈልግም፣ ምክንያቱም ይህ ቪዲዮ ቶሎ ስለምለቀው ምናልባት ባልደረቦቻችንም ውስጣችን ያሉት ሰዎች የሚያዩታል እና ያው በዚህ አጋጣሚ ለከዳን ሰውም መልእክት ማስተላለፍ እፈልጋለሁ እና በእርግጠኝነት ይህንን ቪዲዮ እንግዲህ ይመለከተዋል ብዬ አስባለሁ። ከሌ ማለት አልፈልግም። ያው ውስጣቸው ያውቀዋል፣ ግን ደግሞ ፍርሃት እንዲጨርባቸውም ስለምፈልግ ውስጣቸው ያለውን ነገር እንዲያውቁት ስለምፈልግ የተወሰነ ፍንጮችን አግኝቻለሁ። ማስረጆችን እያሰባሰብን ነው። እኔም ሳሚም ማስረጆችን እያሰባሰብን ነው። ስለዚህ እነሱ ላይ ወደኋላ የምንመለስባቸው ይሆናል ማለት ነው። ያው ሁሉም ሰው ላጠፋው ጥፋት ዋጋውን ያገኛል፣ ምንም ይሄ ጥርጥር የለውም እና ስለዚህ እያንዳንዳችን ሳሚም እንግዲህ በዛ በኩል የራሱን ጥረት እያደረገን ያለው እኔም ብዙ ነገር ውስጥ ገብቼ እየተሯሯጥን ያለ ነው እና እስቲ ዛሬ እንግዲህ አንድ ሀሳብ ላይ እንድንወያይ እፈልጋለሁ። እንግዲህ ወደዚህ የመጣንበት በዋነኝነት አንድ ሀሳብ ላይ እንድንወያይ እፈልጋለሁ። ምንድን ነው ተሙ እንግዲህ ያው እንደምታውቁት ከዚህ ቀደም የተሰራው ቪዲዮ እንግዲህ ያው ባጎቱ ምክንያት እዚህ ነገር ውስጥ እንደተወሳሰበ እዚህ ነገር ውስጥ እንደተተበተበ አይተናል። ተሙ ደግሞ የጠፋበትን ቀን ማየትና ማስተዋል መቻል አለብን። መቼ ነው ያ ቀን የተከሰተው? እንመልከተው። አሁን እዚህ ጋር ተሙ እንግዲህ ይህ ቪዲዮ ላይ እናቱ ጠፋች። እስቲ ቪዲዮን አይተን እንመለስ። ለማንኛውም ውድ ቤተሰቦች ከአዲስ አበባ አንድ አስደንጋጭ ነገር ደርሶኛል። ቤተሰቦች ሰንዳፋ ነው ያለ ነው። እናቴ ጠፍታለች የሚባል ነገር እየሰማሁ ነው። አላቅም ሳሚ። ለማንኛውም
እስቲ ቤተሰቦች ምን እንደሆነ አላቅም። እናቴ የለችም ከቤት እያሉኝ ነው ጠባቂዎቹ። ወደ አዲስ አበባ ልሄድ ነው አላቅም። ሌላ ቦታ ነበር የደበቅና ከአዲስ አበባ ወጣ ወደ ጫፍ አካባቢ ማንም እንዳያገኛት አድርገን ነበር። ታውቃላችሁ የጤና ሁኔታዋን እግሯ ከቀን ወደ ቀን ወደ መራመድ ከብዷት በደጋፊ ነው ሽንት ቤት ራሱ የምትሄደው። አልጋ ላይ ነው ያለችው። ሆን ብለን ነበረ ደብቀናት ያለ ነው በእሷ እንዳያጠምድም ብዬ። እናትህ የለችም እያለ ነው አላቅም። ሹፌሩ እስኪመጣ ነው ቪዲዮ ይሰራውላችሁ ያለው። እንግዲህ አሁን እዚህ ጋር እንደምንመለከተው ተሙ የመጀመሪያ የእናቱን ጉዳይ ሲሰማ ነው እዚህ ጋር ማለት ነው እናትህ የለችም ብቻ ታግታለች ተብሎ እሱ ሰንዳፋ እሱና ሳሚ ካስታወሳችሁ እዚኛው ታሪክ ላይ ሰንዳፋ አንድ ጉዳይ ነበራቸውና የዛ የአጎቱን ጉዳይ ተሰምቶ ያቺ አክስቱን ፍለጋ ወደ ሰንዳፋ ሄዶ ነበረ። ካስታወሳችሁ ከዚህ ቪዲዮ ቀደም ብሎ የከበቡሽን ባለቤት የሆኑትን የ80 ዓመት አዛውንት እንግዲህ አልጋ ላይ ተኝተው እንደውም ልጃቸው ብቻ ብዙ ነገር ተፈጥሮ የነበረበት ሁኔታ ነው የነበረው እና እንግዲህ ያንን ሰምቶ እዛ ሰንዳፋ ሄዶ ነበር ምክንያቱም ከበቡሽን ለማግኘት። ከዛ መልስ ነው አሁን እንግዲህ እሱ በአስቸኳይ ወደዚህ የተመለሰው። ሳሚ ደግሞ የት ነበር የዚህ ሰዓት ላይ? ሳሚ ሰንዳፋ ነበር የነበረው። አሁን እዚህ ጋር ሁለቱ መሀል ክፍተት ተፈጠረ። እኔ ደግሞ እዚህ መሀል ላይ ምን ሌላ ኬዝ ይዤ እየሰራው ነበረ። ስለዚህ የሁለቱ መበታተን ለእነሱ እንደ ጥሩ አድቫንቴጅ ሆነላቸው ማለት ነው። ለወንጀለኞቹም ደግሞ የተሟክስት ይህንን ሁሉ ለምተበትበው ሴትዮ ማለት ነው። ስለዚህ እዚህ ጋር ነው አሁን ይመስለኛል ሰፊ ክፍተት የተፈጠረው ብዬ የማስበው እዚህ ጋር ነው። ምክንያቱም የተሙክሮች ሁለት ቦታ ተከፈሉ። አሁን እዚህ ጋር እዚኛው ቪዲዮ ላይ ካያችሁ እኔ ራሱ መጥቼ ነበር ጠርቶ ነበር እና የጠራኝ እኔ ራሱ እዛ ጋር ባልደረቦችን ሌላ ኬዝ ላይ በትኜ ተሙ እዚህ ጋር የነበረውን ነገር በድንጋጤ ስለሰማ እና ለእኔ ስለነገረኝ አዲስ አበባ ስለነበርኩኝ ቀጥታ ለእኔ ደወለልኝ። ሳሚ ግን እዛ ሰንዳፋ ነው የነበረው። ስለዚህ ግማሽ ክሩ እዛ ቀርቶ ነበረ፣ የተወሰኑት ደግሞ እዚህ ጋር መጥተዋል። ስለዚህ የተወሰነ መከፋፈል እንዲፈጠር ተደረገ ማለት ነው። እኔም ደግሞ የኔ ባልደረቦች ሌሎች ምርመራ ላይ ስለነበርኩኝ እነዛን እየሰሩ ነበር። እኔም ስመጣ ያው ከአንድ ሰው ጋር ከሁለት ሰው ጋር ይመስለኛል እንደዛ ጊዜ የመጣሁት። ስለዚህ መሀል ላይ ብቻ የሰው እንትኖች ተፈጠሩ። እኛን ለማጥቃትም እኛን የሆነ ነገርም ለማድረግ እድል አላቸው። ግን እኛ እዚህ ጋር ጭራሽ ሀሳባችን ውስጥም አልነበር። ምክንያቱም ተሙ በቤተሰቡ በራሱ በገዛ ቤተሰቡ እንደዚህ አይነት ነገር ይፈጠራል የሚል ማንም ሰው ያልገመተው ነገር ነው እና እዚህ ጋር ሁላችንም ተርበትብተናል፣ ደንግጠናል። ተሙም እንግዲህ እንደምትመለከቱት በጣም ደንግጦ ነው ወደ ወይዘሮ ሶፊያን ለማግኘት እንግዲህ ወደ አዲስ አበባ ሮጦ የመጣው ማለት ነው። ከሰንዳፋ ሲበር ነው የመጣው። ከዛ ምን ተፈጠረ እዚህ ጋር ያለውን ነገር ነው እንግዲህ አሁን ማየት ያለብን። እስኪ እንመልከተው። ተሙ ቀጥታ ከሰንዳፋ እንደመጣ ምንድን ነው ያደረገው? ቤተሰቦች እንግዲህ እናቴን እዚህ ቤት ነበር ደብቀናት ነበር። አላውቅም ማዛ ምንድን ነው የተፈጠረው? እናቴስ አሁን እዚህ ጋር ምንድን ነው ተሙ ቀጥታ በቃ መጥቷል። አምኖ ያስቀመጣት ሴት አለች እናቱን እንድጠብቅለት። ስለዚህ ይችን ሴት እንግዲህ አምኗታል። ማንም በዚህ ሰዓት ላይ ሊጠረጥር አይችልም። ምክንያቱም ደንግጧል እሱም በቃ እና ጠፍታለች ተብሏል። ስለዚህ መጠየቅ ያለበትን ጥያቄ ለመጠየቅ ነው እንደዚህ ሮጦ የመጣው። እናቱን ለማየት ቀጥታ ሲጀመር ወደ ጓዳ ነው የገባው። እስቲ እንመልከተው። እናቴ ጠፍታለች ማለት ምን? እየቀለድሽ ነው? የእውነቴን ነው ታሞ ላይ በጣም ጨንቆኛል። ማድረግ ሁሉ ግራ ገብቶኛል። ይኸውልሽ እኔ እንደዚህ አይነት ቀላል አልፈልግም። እየቀለድኩ አይደለም። የት ሄደች? ለአንቺ እኮ ነው ጥያት ሄድኩት። ታሞ ላይ ምን ላድርግ? ጸበል ላመጣ እንጂ ነበረ። እኔ አላምንሽ። የእውነቴን ነው ጠፍታለች። እኔ አላምንሽ። እንዴት እንደሆነ አላውቅም። ማን እንደመጣው ማን እንደገባ እኔ ይሄንን ማመን አልችልም። የእውነቴን ነው አለም ነው ማታም ፈልጓት። የለችም ማለት ምን ማለት ነው? አሁን እንግዲህ እዚህ ጋር ምንድን ነው የተፈጠረው? በቃ እሷ አሁን ለማሳመን እየሞከረች ነው። እንግዲህ ወይዘሮ ሶፊያ እንድጠብቅ የተደረገችው ሴት ተሙን ለማሳመን እየሞከረች ነው። እያለቀሰች ነው። ማንም የሚጠረጥር የለም በሰዓት። ምክንያቱም ተሙም በቃ ጨንጎት ነው። ስለዚህ እንደውም ተሙ እያለ የነበረው ለምን ጥለሻት ሄድሽ ነው እንጂ እሷንም ጠርጥሮ አይደለም እዚህ ጋር ሲያስጨንቃት የነበረው። ለምን ጥለሻት ሄድሽ፣ ለምንድን ነው ይሄ ሁሉ ነገር የተፈጠረው እያለ የወይዘሮ ሶፊያን ጠባቂ እንግዲህ እንትን እያለ ነው። ምክንያቱም ተሙ አሁን የሰማው ነገር አለ። ለምንድን ነው ሁሉ ነገር ያደረገው? በመጀመሪያ ደረጃ ይሄን ነው ማየት ያለብን። እናቱን ለምን መደበቅ ፈለገ? ተሙ እናቱን መደበቅ የፈለገው ለእናቱ ያለውን ክብር ታውቃላችሁ። እናቱን በጣም ነው የሚወዳቸው ወይዘሮ ሶፊያን። ስለዚህ የአክስትየውን ጉዳይ ሲሰማ ቀጥታ ምን ሊፈጠር እንደሚችል እናቱም እዛ ነገር ውስጥ እንዳሉበት፣ ምክንያቱም ወደ አጎትየው የላኩት የገዛ እናቱ ወይዘሮ ሶፊያ ስለሆኑ ያለውን ነገር ያውቃል። ከዛ አጎትየው ጋር ምንድን ነው የተፈጠረው?
አጎትየው ጋር ደግሞ ልጄ ታማ ነው፣ ስለዚህ ይህን ነገር እንደዚህ ካላደረግኩኝ እሷ እንዲህ ናት፣ እሷ ብቻ በጣም ብዙ ነገር ነገረው ለተሙ። ውሸትም የሆኑ ነገሮች ነግሮታል፣ የተወሰኑ እውነቶችንም ነግሮታል። ስለዚህ ተሙን አሳመነው ማለት ነው። በቃ ያቺ ከበቡሽ የምትባሏ ሴት የሁሉ ነገር እንዳደረገች። ስለዚህ ተሙ እዚህ ፍርሃት ላይ ስላለ እናቱን ለመጠበቅ ምን አደረገ? ምክንያቱም ወደ እናቴ ትመጣለች፣ እናቴም እዚህ እምነት ውስጥ እዚህ ባዕድ አምልኮ ውስጥ ስላለች ትፈራና የሆነ ነገር እንዳይፈጠር በሚል እናቱን ማሸሽ ነው የፈለገው። ስለዚህ እናቱን አሸሻት ማለት ነው። ስለዚህ ወይዘሮ ሶፊያን እንግዲህ እዚህ ጋር የደበቀበት ዋነኛ ምክንያት ይሄ ነው። ከዛ ደግሞ ሲቀጥል ምን አደረገ? ያው እነሱ ሳሚና እንግዲህ ተሙ ከበቡሽን ፍለጋ ወደ ሰንዳፋ ነው ቀጥታ ሄዱት። ሰንዳፋ ሲሄዱ ያው ግራ የሚገባ ነገር ነው የገጠማቸው። ማግኘት አልቻሉም። ብዙ ፈለጉ እንትናን ከበቡሽን፣ ግን ሊያገኛት አልቻሉም። ግን ተሙን ምንድን ያደረጉት? ቤተሰቡን ጠልፈውበት ነው እንግዲህ እናቱን ጠልፈውበት በገዛ ጠባቂ በተባለችው በሚያምናት ሰው ነው እንግዲህ ይችን ግለሰብ እንግዲህ ያምናታል። ብዙ ነገር ከእሷ ጋር ማለት የተነጋገሩ ብዙ ነገር አድርገው ተመርጣ የመጣች ሴት ናት እቺ ሴት ማለት። ስለዚህ እሷን እንግዲህ አምኖ ነው እንግዲህ ወይዘሮ ሶፊያ እንድጠብቅ የተደረገ የነበረው። ነገር ግን ከበቡሽ ምን ያህል እጇ ረጅም እንደሆነ የምታውቁት ይህንን ሁሉ ነገር ሴራውን ስለምታውቅ ቀድማ ሁሉንም ነገር ተቆጣጥራለች፣ መጀመሪያውኑ ራሱ ማለት ነው። ግን ማንም ይሄን የተገነዘበ የለም። ምክንያቱም እነሱ ከላይ ሆነው ነገሮችን እየተቆጣጠሩ ነው፣ ሁሉን ነገር ያውቃሉ። እኛ ደግሞ እታች ላይ ያለን እና የምናየው ፊት ለፊታችን ያለን ብቻ ነው። ተሙ አሁን እዚህ ጋር በቃ በጣም ተረበሸ፣ በጣም ተረጋገጠ። የተፈጠሩት ነገሮች በጣም አስደንጋጭ ነገሮች ናቸው። እንደውም የዚህ ሰዓት ላይ በጣም ነገሮች ስለገቡት ቀጥታ ያደረገው ነገር ምንድን ነው? ወጥቶ ሌላ በዛ ሰዓት ደግሞ ጋርድ የተባለ ልጅ ነበር፣ እሱም ማናገር ነው። ስለዚህ እሱን ለማናገር ቀጥታ ወጣ። ልጁ ትንሽ የሆነ ሱስ ቢጤም አለበትና ጫፍ ምናምን ነገር ይቆማል መሰለኝና እሱን ለማምጣት ይዞት መጣ። እስቲ ልጁ ደግሞ ያለውን ነገር እንስማ። ናቀጥል ልውል ናቀጥል የታባይ ሄደ ነው ስራ አንተ የታባይ ሄደ ነው። ጓደኞቼ ገባ ናቀጥል በርጋ ነበርኩ እኮ። ምን ሆነ ነው? በርጋ ነበርኩ ምን ማለት ነው? እዚህ ነበርኩ እኮ። ምን ሆነ? እናቴ እኮ ነው የሌለችው። እናቴ ነው የሌለችው። የታባይ ሄደ ነበር። ኧረ እኔ እዚህ ጓደኞቼ ጋር ነበርኩ። አንተና ያቺ ድንጋይ ራስ ነበርኩ እሷን መጠበቅ የነበረባችሁ። ከመጀመሩ ነው ከዚህ ተንቀሳቅሰህ የምታውቀው። ኧረ ዛሬ እኮ እረፍቴ ነው መሰለኝ። ከዛ ጀምሮ የጎተትኩ ሳመጣ እየቀባጠርክ ነው ያረከው። ምን አባ ነው? ምን አባ አድርገሃል አንተ? ምን አባ ነው ያረከው? አሁን እንግዲህ እዚህ ጋር ተሙ ሰው ያምናል። በነገራችን ላይ ቶሎ ነው ሰዎችን የሚያምነው እንትን የሚለው እና ያው እሱም ላይ አልፈርድበትም። በእርግጥ ንጹህ ልብ ስላለ ይሆናል እና እዚህ ጋር አሁን ሁለቱን አምኗቸው በቃ እናቱን አሳልፎ ሰጥቷል። ስለዚህ እንትን እያለ ነው በቃ ይህንን ልጅ እንግዲህ ለማወጣጣት እየሞከረ ነው። ምክንያቱም አሁን እዚህ ጋርም እንደዚህ ሆት ሆኖ እያወራ ያለው ያደረገው ነገር እንትን ነው ያው የእናቱ ስሜት ውስጥ ስለነበር ነው እንዴት ጥለዋቸው እንጂ ጭራሽ እነሱን ጠርጥሮ ምንም አይደለም። ግን ያው ሀሳብ አለ። እኛ ሁሌም እንትን የምንለው ወንጀለኞችን ስለሆነ ከወንጀለኞች ጋር ስለሆነ ቆይታችን የሆነ ሰው በብር ተገዝቶ የሆነ ነገር ያደርጋል የሚል ሀሳብ አለ እና ከሁለት አንዱ በብር ተገዝቶ ካልሆነ ከዚህ ማንም ወይዘሮ ሶፊያ ሊወስድ እንደማይችል ተሙ ገብቶታል። እዚህ ጋር በቃ ሁሉን ነገር አውቆታል ማለት ነው። ስለዚህ ቀጥታ እዚህ ጋር ያደረገው ምንድን ነው? ሁለቱን አወጣጣት ነበረበት። ሁለቱን አወጣጣቸው። ነገር ግን ሁለቱም በጣም ድርቅ ነው ያሉት። ማንም ሊያምን አልቻለም። እንደውም ይሄ አንደኛው ወንድ ጠባቂ እንግዲህ በሰዓቱ ሲል የነበረው እሷ ነች በቃ ልትሆን የምትችለው። ስለሷ የተወሰኑ ፍንጮችን እየተናገረ ነበረ። የተወሰኑ ነገሮችን ስለሷ እየተናገረ ነበር። እሷ ግን በቃ ያላደረግኩትም እንደውም እሱ ነው እያለች ወደ ልጁ ውስጥ ታላክክ ነበረ። ይህ ሁሉ ነገር ማለት ተቀነባብሮ የተደረገ ነው። ሆነ ብላ ያደረገችው ነገር ነው። እዚህ መሀል ላይ ነው እንግዲህ በቃ ብዙ ነገሮች የተወሳሰቡትና ክፍተት የተፈጠሩት። ስለዚህ እኛ አሁን ወዳላ ተመልሰን ሁላ ብዙ ማጣራት ያሉብን ሰዎች አሉ። ይህንን ነው ማድረግ ያለብን። ተሙን ለማግኘት አሁን ሁሉንም መንገዶች ክፍት አድርገን ማየት መቻል አለብን። ስለዚህ ማን ጋር ነው ስህተቱ? አሁን በመጀመሪያ ደረጃ ማድረግም የምፈልገው ከአጎትየው ጋር ቆይታ ማድረግ እፈልጋለሁ። እንግዲህ አሁን በመጀመሪያ እስቲ አጎትየው የሚገኝልኝ ከሆነ ቀጥታ እዚህ መሀል ላይ አጎትየውም እናትየውም ተጠያቂ ናቸው ለዚህ ነገር ማለት ነው፣ ለተሙ መጥፋት። ምክንያቱም ሁሉም ነገር ላይ ሲጀመር ጀምሮ የነበሩበት እነሱ ናቸው። ስለዚህ እነሱ ይህን ነገር አሳለፉ። ተሙ ግን እዚህ ጋር አሁንም ስለ እናቱ ነው ሲጨነቅ የነበረው። እዚህ መሀል ነው እንግዲህ በጣም ትልቁ ስህተትና ክፍተት የተፈጠረው።
ምንድነው ያው እንግዲህ ሁላችንም ቪዲዮን አይተናል። ከዚህ ቀደም የተለቀቀው ወይም ይሄ አሁን የማሳያችሁን ቪዲዮ ሁላችሁም አይታችሁታል። እና አሁን እዚህ ጋር ሁሉንም ለማወጣጣት ብዙ ነገር አደረገ ተሙ፣ ግን ምንም አይነት ፍንጭ ሊያገኝ አልቻለም። ነገር ግን ነገሮች በጣም እየከፉ ሲመጡ እንግዲህ እኔም ወደዚህ ቦታ ላይ የመጣሁትኝ ልመጣ የተገደድኩት ማለት ይሄኔ ነው። አንድ ነገር ተፈጠረ። ምንድነው ተሙ እዚህ ጋር አንድ ስልክ አገኘ። ያ ስልክ የማን ነው ምንድነው የሚለውን ነገር ለማጣራት ሙከራ አደረገ። ስለዚህ በጣም አስደንጋጭ ነገር የተፈጠረው እዚህ ጋር ነው። ስልኩ እንደውም ጮኸ። ስለዚህ እዚህ ጋር እንመልከታለን። ተቀምጠን ዋልን እኮ ምንድነው አሁን የተደወለ ቁጥር የትረብ? ሁለታችሁም ዝም በሉ፣ አንዳችሁ እንዳታወሩ። ቆይ ለምን ማንሳት አስፈለገ? ምንድነው አንተና አይደለ ያስገባው? ሊዱ ተሙ የሆነት እንዳታምነው። እናቴ አንቺ ነሽ እንትነሽ እናቴ አንቺ ነሽ እናቴ ና። እንግዲህ እዚህ ጋር ነው አሁን ትልቁ ነገር የተፈጠረው። ስልኩ እንዳነሱት እንግዲህ ሄሎ ብሎ የልጅቷን ስም ነው እንግዲህ እዚህ ጋር የጠራውና ስለዚህ ልጅቷን እዚህ ጋር ስለዚህ ተጠያቂ ልጅቷ ምንድነው መካር ነው እዚህ ጋር የፈለገችው። ያው መጀመሪያ እንዲታወቅ ቶሎ ስላልፈለገች ነው መካር ነው የፈለገችው። ልትክድ ሞከረች። ያው አንተነህ ስልኬን አስገብታ ያ ሌላኛውን እንግዲህ ጋርድ አንተነህ ስልኬን አስገብታ እዚህ ጋር እኔን ወጥመድ ውስጥ ለመክተት ምናምን እያለች ነው የነበረችው። እና እንደውም እዚህ ጋር ልጁ ተነስቶ እናቴን እያለ ነው እሱ። ምክንያቱም ከመጀመሪያም ጀምሮ እውነቱን ነበር ሲናገር የነበረው ማለት ነው። ለእኔ እንደ እናቴ ነች ወይዘሮ ሶፊያ ማለት እኔ በጣም ብዙ እግሯ ስር ቁጭ ብዬ ነው ስጫወት የነበረው ምን ስል የነበረው እያለ ብዙ ነገር ነው ሲናገር የነበረው። እና ስለዚህ እዚህ ጋር ነው በቃ አሁን ተሙ እዚህ ጋር አወቀ። እዚህ ጋር ግን እንዳወቀ እርምጃ መውሰድ ነበረበት። እሷን ከዚህ ቦታ ቶሎ ዞር ማድረግ ነበረበት። ይህ የራሴ የግል አመለካከት ነው። ምናልባት ተሳስቼ ሊሆን ይችላል። እንግዲህ ወደ ተመልካቾቻችን እናንተ ታርሙኝ ያላችሁ ኮሜንት ላይ ሀሳባችሁ እንድጽፉልኝ ይፈልጋለሁ። እና ስለዚህ ተሙ እዚህ ጋር በቃ እሷን ከዚህ ቀጥታ ይዞ ወጥቶ ምርመራ ማድረግ ነው የነበረበት። ግን ምንድን ያደረገው ድንጋጤ ውስጥ ነበረ። ስለዚህ ድንጋጤ ውስጥ ነበረ እና ይመስለኛል እኔ ራሱ የተጠራሁትም የዚህ አካባቢ ላይ ነው። ልጅቷ ያው ማንነቷ ሲታወቅ ወዲያው ተሙ እኔም እንድጠራ አደረገ። በእርግጥ ሲመጣም ወደ አዲስ አበባ ከዛ ነግሮ የነበረ ግን አንዳንድ ኬዞች ይዤ ስለነበረ እነዛ ላይ ነበርኩኝና በአስቸኳይ መምጣት እንዳለብኝ የማግዘው ነገር እንዳለ ነገረኝ ማለት ነው። ምክንያቱም ሳሚ ሰንዳፋ ስለነበረ ማለት ነው። ስለዚህ አሁን እዚህ ጋር ነው ዋናው ክፍተት የተፈጠረው ብዬ የማስበው። ስለዚህ አሁን እዚህ ጋር ዋናው ችግሩ የጀመረው እዚህ ጋር ነው። ምክንያቱም እቺ ግለሰብ ሌላ አንድ ግለሰብ ይዛ መጣች። ማነው ያ ግለሰብ? ተሙንም በቃ ወጥመድ ውስጥ የከተቱት የዚህ ጊዜ ነው። ያ ግለሰብ ማን ነው? ተሙን ማምጣት የፈለገ ነው። ሲጀመር እችን ልጅም የቀጠረው እንግዲህ ይህ ግለሰብ ነው ማለት ነው። ስለዚህ እሱ ነው እንግዲህ አሁን እዚህ ጋር በዋነኝነት ትልቁን እንትን ያደረገው ሴራውን ያቀነባበረው። ስለዚህ ተሙንም ይዞ ለመሄድ እንግዲህ ከመጀመሪያው አቅዷል ማለት ነው። የዚህ ሰዓት ላይ ነው እንግዲህ ያው ተሙ ልጅቷን አንቆ ምናምን በነበረበት ሰዓት ላይ መረጋጋት ስለነበረበት እኔም መጣሁኝ። መጥቼም ደረሼም ስለነበረ ተሙን ማረጋጋት አለብኝ። ተሙ እንዲያረጋጉት አደረግኩኝ። ምክንያቱም ልጅቷ ላይ የሆነ ነገር ቢያደርስ እናቱንም ሳይፈልግ እሱ ወደ እስር ቤት ይገባ ነበር ማለት ነው። ምክንያቱም ልጅቷን ጎድቶ አሁን ግን እኔ እውነት ያንን እየተመኘሁ ነው። ያንን ጊዜ ምናለ ልጅቷን የሆነ ነገር አድርጓት እሱ እስር ቤት በገባ ኖሮ። ምክንያቱም እስር ቤት የምናየው የምንጠብቀው ቦታ ነበረ። እዛ ሆኖ ብንጠብቀውና ብንከታተለው ይሻላል። አሁን ግን ያለበትን አላወቅም። ከእስር ቤት የባሰ ቦታ ነው ያለው። እስር ቤት ቢሆን አንዳንድ ነገሮችን አድርገን በዋሱ በምናም ብቻ በተለያዩ ነገሮች ልናስወጣው እንችል ነበረ። እዚህ ጋር ግን በጣም ያሳዝን ነገር ነው የተፈጠረው። አሁን ያለበትን ሁኔታ እናውቅ ማየት የምንችልበት ሁኔታ ላይ አይደለም ያለው። ተሙ የት እንዳለ በህይወት ይኑር ይሙት የምናውቀው ነገር አይደለም። ለህይወቱ ራሱ በጣም አስጊ የሆነ ሁኔታ ላይ ያለው እና እዚህ ሁኔታ ውስጥ አንገባም ነበር እውነት ያኔ። አሁን ነው እኔ እነዚህ ነገሮች የተመኙት። በእርግጥ ያለፈ ነገር እንትን አይደለም እንጂ እና ያኔ አንቋት የሆነ ነገር ጉዳት አድርሶባት ምን አለ እስር ቤት በገባ ኖሮ ነው ያልኩት የዚህ ሰዓት ላይ። እና አሁን እዚህ ጋር ልጅቷን ያው እንዳይጎዳ ብለን እኛ ዞር አድርገን ተሙን እንግዲህ እኔ ማዋራት ነበረብኝ። ስለዚህ እኔ ልጅቷን አዋራኋትኝ። ልጅቷ እውነታው ልታወጣ አልቻለችም። ምክንያቱም አምናለች ከመጀመሪያው ምን እንደሚደርስባት ምን እንደሚከሰትባት በደንብ ስላወቀች ሁሉን ነገር መካር ነው የፈለገችው። ተሙን አረጋጋሁትኝ። ተሙን ወደዚህ ይዤው መጣሁኝና ልናወራ እሱን ሊያወራት እንትን አለ ማለት ነው። ስለዚህ
እዚህ ጋር ቁጭ ብለው አወሩ፣ ለመስማማት ሙከራ አደረጉ። ከዛ ልጅቷ ያው እየሳቀች እያላገጠች ነው እንግዲህ ብዙን ነገር የነገረችው እና ምንም እንደማያመጣ እሱ ማድረግ ያለበት ነገር እንዳለ እናቱ እነሱ ጋር እንደሆኑ ይህን ነገር የማያደርግ ከሆነ ግን እናቱ እንደሚሞቱ ነው የተናገሩት ማለት ነው። እዚህ ጋር ነው በቃ አሁን ተሙንም ማስደነገጡት። እሷ እየሳቀች ነው ጭራሽ እያላገጠች በሙሉ ኮንፊደንስ ምንም አታመጣም። እናትህን በህይወት የምትፈልግ ከሆነ እኛ የምንልህን ነገር ማድረግ መቻል አለብህ አለች። እንግዲህ ያ የደወለውም ሰው መጣ። እስቲ መጥቶ ደግሞ ምንድን ያወሩት እንዲያው እንዴት ነህ? ሰላም አልፈልግም። አሁንም ጥጋቡ አልበረደልህም እንዴ? እዚህ ተገናኘ ነው ስለ እናቴ ያለውን ነገር እናቴን ልትለቁና ከኔ የምትፈልጉትን ነገር እንድትነግረኝ ነው። ለምን እናቴን ያስባቻት ማን? አሁንም እዚህ ስራ ላይ ነው እንዴ ያለከው? ከዚህ ስራ ወጣ በል እናንተ ሌላ ስራ አንተም ወጣት አይደለ እንዴ? አሁንም ጋዜጠኛ አሁንም እንደዚህ አረ ወጣ በልና ብር ያለበት ቦታ ሄድና አንተም በል። ከእናቴ ምን ፈልጋችሁ? ለምን ፈለክ? ከእናቴ ምንድን ነው የፈለጋችሁት? ለምንድን ነው የወሰዳችኋት? አንተም በእናት በኩልና ማግኘት ምን ይችላል? ለመንቀባረሩን ትተህ ትክክለኛውን ነገር ንገረኝ። ከእናቴ ምን ፈልጋችሁ ነው? አሁንም ጥጋባል። አሁን እንግዲህ እዚህ ጋር ሰውየው በጣም እየተንቀባረረበት በጣም ብዙ ነገር እያደረገው ነው እንግዲህ ተሙን ማለት ነው። ማለት እየናቀው ነው። ከሰውዬ ጋር ተገናኙ፣ ያለውን ነገር ለማውራት ሙከራ እያደረጉ ነው ያሉት እና ብዙ ነገር አወሩ። ሰውየው በጣም እየተንቀባረረበት ይህ ጋዜጠኝነት ተራብር ቁልፉን ይዞ ላይ እያሽከረከረ ምን እያለ ነበር እዚህ ጋር በጣም እየተንቀባረረበት የነበረው እና ተሙን በጣም ንቀት እያሳየው ነው የነበረው። የተፈጠረው ነገር በጣም ተሙን እንትን ውስጥ ለመክተት ነው የፈለጉት እና ተሙም ደግሞ እናቱን ለማግኘት ታግሷቸው ነው የነበረው። በጣም ታግሷቸው እንግዲህ ቁጭ ብሎ ያለውን ነገር ከሰውየው ጋር ለመስማማት ሞከረ። እዚህ ጋር ካሜራማኑ በድብቅ እየቀረጸ ነበር የነበረው እና እሺ ለምን ወደ ውስጥ አንገባም ብለው ተስማምተው ነው እንግዲህ አሁን እዚህ ጋር ወደ ውስጥ ገብተው ጉዳዩ ዋነኛ ችግሩ የጀመረበት ተሙም ለመጨረሻ ጊዜ ያየንበት ሁኔታዎች የተፈጠሩት እዚህ ጋር ነው ማለት ነው። ገቡ ውስጥ እንግዲህ ድብቅ ካሜራ ተሙም አዘጋጅቶ ነበረ። ውስጥ ገብቶ እንግዲህ አንዳንድ ነገሮች ተፈጠሩ። እንግዲህ እንደምንመለከተው እዚህ ጋር ድብቅ ካሜራ አስቀምጧል። ተሙ አስገባው ልጁን ቁጭ ብሎ ከልጁ ጋርም እንግዲህ አንዳንድ ነገሮችን አወሩ። የተፈጠረውን ነገር ጠየቀው። ስለ ልጅቷም ስለምናምን ብቻ የተለያዩ ነገሮች ጠየቀው። ከዛ ግን መጨረሻውን ያደረጉት ሀሳባቸው ምንድን ነው? ተሙን ይዘው መሄድ እነሱ መጀመሪያም እቅዳቸው ነበረ። ምክንያቱም እዛ ጋር አጎትየው ጥቁር ዶሮ ሊያሳርደው ሞክሮ አልቻለም። እቺ አክስትየው ተሙን ጥቁር ዶሮ ማሳረድ ይፈልጋለች። ስለዚህ እያደረገች ያለችው አሁንም ቢሆን እዚህ ነገር ውስጥ ነው እየሰራች ያለችው። ስለዚህ ተሙን አምጥታ አንተ ሄድና ቀላል እኮ ነው በቃ ጥቁር ዶሮ ካረድክ ይሄ ነገር ያበቃል እያለው ነው እንግዲህ ልጁ። እንስማው እስኪ። ለማንኛውም ፈራሪ አድርገን ነው ያዝ ነው። እኔ አሁን ጥቁር ዶሮ ይሄ ሁሉ የአክስቴ ጨዋታ ነው ማለት ነው። እኔ ከሰንዳፋ ድረስ ስሮጥ የመጣሁትኝ ሰንዳፋም እንደምትሄድም እናውቃለን። ሰንዳፋ የምትሮጠው እናውቃለን። ማን ነው ከኔ ማለት? ያቺ ውሻ ነች የሁላ ነገር አሳልፋ የነገረቻችሁ? ለምን ምን እኛ ብዙ እኮ ነን እንከታተላለን። ምን እሷ ባትነግረንም እኛም እንከታተላለን፣ የት እንደምትገባ የት እንደምትወጣ። ስለዚህ አሁን እናቴ እንዴት ነው የምትለቋት? እናትህን የምንለቀው ያን ጥቁር ዶሮ ስታርድ እናትህን እንለቅልሃለን። እዚህ ጋር ነው አሁን በቃ ዋነኛው ነገር። ያን ጥቁር ዶሮ ስታርድ እናትህን እንለቅልሃለን። ስለዚህ እዚህ ጋር በቃ ተሙን ለማሳመን ጥረት አደረጉ። በቃ ማድረግ የምንችለው በዚህ መንገድ ብቻ ነው። ይህን ነገር ማድረግ አለ አርደ ብቻ ትመለሳለን ያሉት እነሱ ቀላል አድርገው ነው። እዚህ ጋር እኔም በራሴ በግሌ በጣም ትልቅ ስህተት የሰራሁበትና ትልቅ ችግር የፈጠርኩበት ብዬ የማስበው ቦታ እዚህ ጋር ነው። ተሙን እንዴት መፍቀድ አልነበረብንም። ተሙን መስማት አልነበረብንም። ማንም እንዳይከተለኝ አለ እሱ አስጠነቀቀን። እንደውም እኛ ልንከተላቸው ሞክረን ነበረ። ያው ያለውን ነገር እናውቃለን እና ልንከተላቸው ሞከርን። ያው ያልተቀረጹ ነገሮች አሉ እንጂ በመሀልም የተፈጠሩ አንዳንድ ግብግቦች ነበሩ። የእነሱ ጋርዶች መጥተው እኛን ለማስቆም ሙከራ አድርገው ነበረ። ነገር ግን እንደዛም ሆኖ እኛ ልንከታተል ሞክረን ነበረ፣ ግን አልቻልንም።
ምክንያቱም ተሙም ሲጀመር እኛ እንድንከተለው አልፈለገም። መጀመሪያ አትከተሉኝ ብሎ እኛን አስጠንቅቆን ነበር ሄደውና እንድንከተለው አልፈለገም። ተነስቶ ከነሱ ጋር ስምምነት አድርጎ ተነስቶ በሰላም ነው የወጣው። በቃ እዚህ ጋር ምንም በቃ ማያዳግም ጥያቄ ነው። በቃ ተሙ ተነስቶ ወጣ። መስማማት አልነበረበት፣ ምንም ይሁን ምን መስማማት አልነበረበት። ነገር ግን ይህንን ሁሉ ነገር ሲያደርጉ እኔ ወይዘሮ ሶፊያም አሁን እኔ እንግዲህ ተሙ መጨረሻ በሰላም ተገኝቶ ይህንን አይቶ ከወቀሰኝ የሚውቀሰኝ እኔ ወይዘሮ ሶፊያን በጣም ጥፋተኛ ናቸው። በጣም ትልቅ ዋነኛ እንደውም ጥፋተኛ ብዬ የማስበው ወይዘሮ ሶፊያን ነው። ምክንያቱም እዚህ መሀል ላይ እነዚህ ሁሉ ስህተቶች የሰሩት ወይዘሮ ሶፊያ ናቸው። ወይዘሮ ሶፊያ የዚህ ሰዓት እንግዲህ ከዚህ በኋላ የተለቀቁ ቪዲዮዎች አሉ እና እነሱን ተመልክታችሁታል አይደለ? መቼም ተመልክታችሁታል ብዬ ነው የማስበው። እና ወይዘሮ ሶፊያ ሆነ ብለው ነው ይህንን ነገር ያደረጉ የነበረው። በዚህ ሰዓት ላይ ተስማምተው ነው ከዚህ ቤት ሄዱት። እንደውም ሳሚ አግኝቷቸው ታግተው መስለው ነበረ። እንዴት ነው እዚህ ቤት በሰላም ቁጭ ብለው ያገኙት? በቃ አልታሰሩ ምን አላሉ፣ ምንድን ነው የተፈጠረው ነገር ሲላቸው ደንግጠዋል እሳቸው። ግን ለወይዘሮ ሶፊያም የተነገረው ነገር ደግሞ ስህተት ነገር ነው የነገረቻቸው። ያቺ እርኩስ የተሟግስት የተባለችው እሷ ያቺ ጠንቋይዋ ማለት ነው። ለወይዘሮ ሶፊያም የነገረችው ምንድን ነው? እኛ ጋር አንቺን እንደ ማስፈራሪያ እናስቀምጥሻለን። ያኔ ተስማምቶ ተሙ ጥቁሩን ዶሮ ያርዳል። በቃ ቀለል አድርጋ ይመስለኛል ለወይዘሮ ሶፊያ የነገረቻቸው ነው። ወይዘሮ ሶፊያ እዚህ ጋር መስማማት አልነበረባቸው። የዛችን እርኩስ የከበቡሽን እንትን ያውቃሉ። መቼም ቤተሰብ ዘመድ ናቸው እና ይህንን ነገር ያውቃሉ። ስለሚያውቁ ለእሷ ማመን አልነበረባቸውም። ስለዚህ የዛኔ ነው በቃ ትልቁ ክፍተት የተፈጠረው። እዚህ ጋር ወይዘሮ ሶፊያ ከዚህ ቤት ሲሄዱ ከከበቡሽ ጋር ተስማምተው ነው የወጡት በሰላም። ምክንያቱም ሳሚ አግኝቷቸው እንደውም አንድ ሰው እዛ አብሮ አግኝቶ ነበር እና የተለያዩ ግብግቦች ተፈጥረው ብዙ ሁኔታዎችን አሳልፈው ነው የነበረው እና እዚህ ጋር በቃ ትልቁ ስህተት የጀመረው እዚህ ጋር ነው። መፈጠር አልነበረበትም፣ ጭራሽ መሆን አልነበረበትም። ወይዘሮ ሶፊያ ተስማምተው እዚህ ቦታ ላይ መሄድ አልነበረባቸው። ያኔ ነው ከበቡሽ ይህንን ሁሉ ነገር የሰራቸው፣ ይህንን ሁሉ ተንኮል የሰራቸው። ተሙ እንግዲህ ወይዘሮ ሶፊያ ይመስለኛል ትልቁን ችግር አልተረዱትም። ተሙ እግሩን ሊቆርጡት እንዲሁም ደሙን አፈሰው መስዋዕት ሊያደርጉት እንደሆነ ይመስለኛል ወይዘሮ ሶፊያ አልተረዱም ብዬ ነው የማስበው ነው። ስለዚህ ነው እንግዲህ እነዚህ ሁሉ ችግሮች የተፈጠሩት ብዬ የማስበው። ስለዚህ ወይዘሮ ሶፊያ በጣም ትልቁንና ወሳኙን ስህተት እዚህ ጋር ሰርተዋል። ከዚህ ቤት መውጣት ጭራሽ አልነበረባቸውም። ተሙ እሳቸውን ለመጠበቅ እንግዲህ ወይዘሮ ሶፊያን ለመጠበቅ ያን ሁሉ መስዋዕት ከፍለው፣ እሳቸው ግን ከከበቡሽ ጋር ተስማምተው እንዲሁም ከዚች ልጅ ጋር ተስማምተው ከዚህ ቤት በሰላም ወጥተው ከበቡሽ ጋር ከበቡሽ ያስቀመጠችላቸው ቦታ ተቀምጠው እንግዲህ በአንቺ እንትን ሲል ተሙ አንቺን ለእንትን ለማለት እንግዲህ ይስማማል ብላቸው ከበቡሽ ወይዘሮ ሶፊያን አሳምና እንትን ያለችው እዚህ ጋር ነው ማለት ነው። ስለዚህ ይህ ነው እንግዲህ ዋነኛው ችግር ብዬ የማስበው። እስቲ ከቻልን እነዚህን ሁሉ ሰዎች ለማግኘት በእርግጥ ይህንን ሰው ከዛ በኋላ ለማግኘት ሙከራ አድርገን ነበረ። ጭራሽ ልናገኘውም ልናየውም ያልቻልነው ሰው እሱ ነው። እንግዲህ በዚህ ሰዓትም የነበረችው እዚህ ቦታ ላይ የነበረችውንም ሴት እንግዲህ ልናገኛት ሞክረን ነበረ። በፍጹም አልቻልንም። ምን ውስጥ እንደገቡ ማንም ሊያውቅ አልቻለም። እና እነዚህን ሁሉ ሰዎች እንግዲህ ተመልሰን መመርመር አለብን ብዬ ነው የማስበው። አጎትየውም እዚህ ጋር መመርመር አለበት። እንግዲህ እዚህ ቦታ ያሉት ሁሉም ሰዎች መመርመር አለባቸው። ስለዚህ እንግዲህ ከቻልን ወይዘሮ ሶፊያንም እንግዲህ አግኝተን ለማዋራት እንሞክራለን ማለት ነው። እንግዲህ በጣም ችግሮች አይተናል። የተሙ የራሱንም ችግር አይተናል። እንዲሁም ደግሞ የተሙ ቤተሰብንም ችግር እዚህ ላይ አይተናል ማለት ነው። ስለዚህ አሁን እኛ ከየት ነው ምርመራችንን መጀመር ያለብን? የቱ ጋ ነው ትክክለኛውን ነገር ማድረግ ያለብን? የቱ ጋ ነው ጥፋት ያጠፋ ነው የሚለውን ነገር እንግዲህ ለማየት ሙከራ አድርገናል። የሁላችንም ጥፋት ተረድተናል ማለት ነው። እዚህ ከዚህ ቤት ተሙ እንግዲህ ለመጨረሻና ለመጨረሻ ጊዜ ታየው እዚህ ቤት ነው። በድብቅ ካሜራ እንግዲህ ቀርጸን መጥቶ እንደውም እኛ ለባልደረቦቻችን ነግሮን ምንም ችግር የለም እንዳትከተሉኝ ማንም ሰው እንትን እንዳይለኝ ብሎ በሰላም ወጣ ከዚህ ቤት። አሁን እንግዲህ ያለበትን ማንም የሚያውቅ የለም፣ አንድ ፈጣሪ ብቻ ነው የሚያውቀው የት እንዳለ ማለት ነው። እስቲ በቅርቡ እንግዲህ ያገኘናቸውም አንዳንድ ፍንጮች አሉ። በግል እኔና ሳሚ ብቻ እያወራን እየተነጋገርን የምናደርጋቸውም አንዳንድ ነገሮች አሉ። እስቲ ፈጣሪ ይቅናችሁ፣ ፈጣሪ ይርዳችሁ በሉን እና ተሙን እንግዲህ በቅርቡ እንደምናገኙ ምንም ጥርጥር የለኝም። ያው ሁሌም እንግዲህ እናንተ ድጋፍ ደግሞ ሁሌም ያስፈልገናል።
ላይክ እያደረጋችሁ ሰብስክራይብ እያደረጋችሁ ኮሜንት እየሰጣችሁ እኛን መደገፍ ትችላላችሁ። እኛ ከእናንተ የምንፈልገው አስተያየታችሁንና እችን ብቻ ነው ማለት ነው። ስለዚህ ከኛ ጋር ስለሆናችሁ ከልብ እያመሰገንን እንግዲህ ያው የዛሬውን እንግዲህ ክለሳችንን በዚህ መልኩ እንግዲህ አይተናል ማለት ነው። እስቲ እናንተም ጋር ደግሞ እዚህኛው ቪዲዮ ላይ ነበረ በዋነኝነት ችግር የነበረው እዚህ ጋር ያሉትን ሰዎች አግኝታችሁ ማዋራት ነበረባችሁ። አሁንም ቢሆን ከቻላችሁ እነዚህ ሰዎች አግኙና አዋሯቸው የምትሉን ሰዎች ካሉ የእናንተ ሀሳብ ለኛ ጥቆማችን ነውና እባካችሁን ሁላችሁም የሚመስላችሁን የየራሳችሁን ሀሳብ እንድሰጡን እንፈልጋለን። ምክንያቱም ሀሳብ አይናቅም። ከትንሽ ነገር ተነስተን ነው እንግዲህ ትልቁ ነገር ላይ የምንደርሰው። እመኑኝ በቅርቡ ተሙን እናገኘዋለን። ያው ምጸልየው ብቻ ግን በህይወት እንድናገኘው ነው። ምክንያቱም እቺ ሴት በጣም የተረገመች እርኩስ ሴት ናትና ከመናፍስቱ ዓለም ጋር ከዛ ከርኩስ መንፈስ ጋር የተቆራኘች ሰው ግለሰብ ስለሆነች ምን ልታደርስ እንደምትችል ምን የሚታወቅ ነገር የለምና እንግዲህ እግሩ መቆረጡን እንግዲህ ብዙዎቹ እያረጋገጡልን ያሉት አሁንም ቢሆን እንግዲህ ማመን አንፈልግም። እኔም ሳሚም እንግዲህ በሙሉ ተስፋ በሙሉ ልባችን ተሙን እየፈለግን ያለ ነው። እንደምናገኘው እንግዲህ በሙሉ ልባችን ተስፋ አድርገን ነው እንግዲህ እየፈለግን ያለ ነው። ተሙ ላይ ተስፋ መቁረጥ አንፈልግም። እንደምናገኘው ምንም ጥርጥር የለንም እና እሱ ገባበት የተባለው ቦታ እንግዲህ እየገባን እየፈለግን ያለ ነው። ስለዚህ ያው እናንተም እንግዲህ እንደምንለው እስቲ ቪዲዮን ስጨርሱ ቢያንስ እስካሁን ላይክ ያላደረጋችሁ ካላችሁ ላይክ አድርጉት እስቲ አንዴ ሁላችሁም። አሁን እንዲሁም ሀሳብ አስተያየታችሁን አሁን ግቡና ጻፉልን። ለወዳጅ ዘመዶቻችሁ ደግሞ እንዲዳረስ ሼር አድርጉልን። እኛን የምትወዱን ከሆነ እኛን መደገፍ የምትፈልጉ ከሆነ እችን ካደረጋችሁልን ለኛ ትልቅ ነገር ነውና ይህንን እንድታደርጉልን እንጠይቃችኋለን ማለት ነው። ሀሳባችሁን ግን እጠብቃለሁ። ምክንያቱም የትኛው ቪዲዮ ላይ የትኛው ምርመራ ላይ ችግር ፈጥረናል፣ የትኛው ምርመራ ላይ ያሉ ሰዎች ስለተሙ ያውቃሉ የሚሉትን ነገሮች እናንተም ከውጭ አይን ሆናችሁ ስታዩት ይሄ ነገር ይታያችኋል እና እስቲ እናንተም ያላችሁን ሀሳብ እንድትጽፉልኝ ይፈልጋለሁ። ለዛሬ እንግዲህ ስለነበረን ቆይታ ከልብ አመሰግናለሁ ማለት ነው። ሁልጊዜም እንደምንለው እዚህ ቪዲዮ ላይ የመጀመሪያው ኮሜንት ያደረገ ሰው እናበረታታለን ማለት ነው። ፒን ይደረጋል። እሱን ላይክ እያደረጋችሁ እንዲሁም እየገባችሁ ሰብስክራይብ እንድታደርጉት ያን ግለሰብ እንጠይቃለን ማለት ነው። ምክንያቱም እዚህ ጋር ሁላችንም አንድ ላይ ነው ከፍ ማለት ያለብን ብዬ ነው የማስበው። ስለዚህ ቀድማችሁ ኮሜንት ለማድረግ እንግዲህ እንደምትገኙ ምንም ጥርጥር የለኝም። ስለዚህ ቀድሞ ኮሜንት ያደረገ ሰው ፒን ይደረጋል። የመጀመሪያው ሰው ብቻ ማለት ነው ፒን ይደረጋል። ያንን ሰው ደግሞ እየገባችሁ ሁላችሁም ትተባበራላችሁ፣ ሰብስክራይብ ታደርጉታላችሁ። እንዲሁም የሚሰራቸው ቪዲዮዎች ካሉ ቪዲዮቹን ላይክ ታደርጉለታላችሁ። ያኔ ያም ሰው ደግሞ ነገ ለጥሩ ነገር ይመጣል ብዬ ተስፋ አደርጋለሁ እና እንዲሆን እየተደጋገፍን ወንጀለኞችን ካላጠፋን የተበደሉትን ሰዎች ከፍ ከፍ ካላደረግን ችግሮች ይፈታሉ ብዬ አላስብም እና ነገ ከነገ ወዲያ ደግሞ የተሻለ ነገር ይዘን እንመጣለን። ሰዎችን የምንረዳበት ሰዎችን የምንደግፍበት ብዙ ነገሮች ይኖራሉ እና እስቲ ፈጣሪ ከኛ ጋር ይሁን። ሁላችሁም በጸሎታችሁ እንድታግዙን እንፈልጋለን። ሁላችሁም በየእምነታችሁ ጸሎታችሁ እንድታደርሱ እንፈልጋለን ማለት ነው። ስለነበረን ቆይታ ከልብ አመሰግናለሁ። ቸር ቆዩልኝ።